ጨምሪልኝ ብለህ ፋፊ ይቅርታ፣ በጣም ከልብ ያላዳመጥኩሽ በጣም ይቅርታ። እኔ ስጠይቅሽ ደግሞ የበለጠ ይገባኛል። አንቺ መዳም ቤት ከዚህ በፊት የሰራሽበትን ብር ይዘሽ መዳም ቤት ገባሽ፣ ትክክል? የገባሽባት መዳም ምንድን ነው ዜግነቷ? ሶሪያዊ ናት። ሶሪያዊ ናት። እሺ ስንት ብር ነበረ ይዘሽ የገባሽው? 5500 5500 ከዛ መዳም ናት የተበደረችሽ ወይስ አብሮ የሚሰራ ሰው? አልተበደረችኝም። ካሜራ አለ ክላሴ። ልክ እኔ ሳኖር አይታ ያንን ብር አንስታን የወሰደች። እኔ መዳም እንደወሰደችው በምን አወቅሽ? ያወቅኩት ምን መሰለች፣ ብር አለሽ ያኖርሽው አለችኝ። እኔ ወሬ ሞልቶ ስጭኝ እያልኩ ስጠያይቃት ብር የለሽም የምትልኪው ያኖርሽው አለችኝ። የለኝም አልኳት። ከዛ ዝም ብላኝ ሄደኝ። አሁንም መልሳ ደግሞ ኢቃማ ላሰራልሽ ፓስፖርት አለሽ ሳውዲ እንዲወስድሽ አለችኝ ማለት ነው። አይ አልፈልግም፣ እኔ ርዝቄ እስካለ ድረስ ዝም ብዬ እሰራለሁ፣ ርዝቄ ሲያልቅ አገሬ እገባለሁ፣ አልፈልግም ማሰራት፣ የለኝም ፓስፖርት አልኳት ማለት ነው። ዝም አለች። ከዛ አሁን ያ ብር የጠፋ ጊዜ የት አለ ብሬ ስላትኝ፣ ብር የለሽም ወይ የምትልኪው የለሽም ወይ ስልሽ ለምን የለኝም አልሽ እና እንዴት ብር ሊኖርሽ ይችልሻል አለች ማለት ነው። አለኝ የሰው ብር ስለሆነ ነው እኔ የለኝም ያልኩሽ። ደግሞ ተበድሬ ከዚህ በፊት እሱን ልከፍል ከሰውዲ ድረስ አስልኬ ነው 500 ብር እጄ ላይ ይዤ የነበረው ማለት ነው። እና ከዛ ቤት ስጭኝ። ኢቃማ እንደሌለሽም ታውቃለች ሴትዮዋ፣ መክሰስ እንደማትችይ ኢቃማ እንደሌለሽ ታውቃለች፣ ነግረሻታል። ታውቃለች። እንትን ኢቃማያን ደግሞ ማለት ነው እንትን በእጅ አለ፣ ግን ያው ካንስሌሽን ሆኗል። ያኔ እንትን ተከንስሏል እኮ። ዞሮ ዞሮ ፓስፖርት ካለሽ ሳውዲ እንዲወስድሽ ኢቃማ ላሰራልሽ ስትልሽ እኮ እየመረመረችሽ ነው፣ እየመረመረችኝ ነበረ ማለት ነው። እንደገና ደግሞ ብር የምትልኪው የለሽም ወይ ስትልሽ አሁንም እየመረመረችሽ ነው። በኋላ ተሰረቁ ስትይ እንዴ ጠየቄሽ እኮ የለኝም ብለሻል፣ ኬት የመጣ ነው የተሰረቅሽው ትልሻለች። አዎ እንደዛ ለማለት ነው ማለት ነው። አሁን ከዛ ቤት ልወጣ ስል በቃ እንደዚህ ከሆንኩኝ እኔ መስራትም አልችልም፣ እጅ ራሴን ማረጋጋት አለብኝ። እኔ ወላሂ ጠምጥሚያት አለቀስኩኝ። በቃ ራርታ ትመልስልኛለች ብዬ ማለት ነው። ካሜራ ያለ ክላሴ ሴትዮዋ ልብስ ምናምን ነገር ትሸጣለ፣ የእሷ ዕቃ እንዳይነካባት ለመጠንቀቅ ያክል ነው ካሜራ ያለው ብዬ እኔ ቦታ አልሰጠሁትም። ሴትዮዋ ልብስ ትሸጣለች ማለት በቲክቶክ በኦንላይን ነው የምትሸጠው? በኦንላይንም ትሸጣለች። የሆነ ጉልት መውጭ ላይ ትሸጥ ነበረ፣ እሱን ዘግታለች። አሁን በኦንላይን ትሸጣለች እና የእሷን ዕቃ እንዳይነካባት። ስሟን ይዘሽዋል? ስሟን ይዘሽዋል? ስሟ እንትን ቁጥሩ አለኝ። ጥሩ እሺ፣ ፎቶዋም አለኝ እና የእሷ ዕቃ እንዳይነካ ነው። ሄደን ኮሜንት ላይ በአረብኛ ሌባ ሌባ ሀራም እያያለን እንጽፍባታለን፣ እንዳትሰራ ማንም አምኖ ከሷ እንዳይገዛ እኮ እንደዛ እንዲሆን ነው። እኔ አንድ ጊዜ ብሩ ሄዷል፣ ግን ቢያንስ ሌላ ሰው እንትን እንዳይልና የሚያውቃስ። አዎ ወጥቻለሁ። ስንት ወር ሰርተሽ ወጣሽ? ወር ከ20 ቀን ነው የሰራሁት። እሺ የወር ከ20 ቀን ደሞዝሽን ከፈለችሽ? የወሩን ሰታሽ 500 ብር መልሳ ወደ አሁኑ ቆየት ብላ 100 ብር አነሳሽ ከዛው ማለት ነው። 1400 በይው ያኔ 100ውን መልሳ ወስደዋለች። የ20ውን ቀን አልሰጠችኝም። የ20 ቀኑን በላችሁ። ልክ ስጪ ብዬ ሲጽፍላትኝ ማለት ነው ብሎክ ነው ያደረገችኝ። ከዛ አንቺ ለመውሰድሽ እኮ 100% እርግጠኛ ነኝ፣ ግን ለምን የሚሰረቅ ብታጭ ከሰራተኛ ገንዘብ ውጭ የሚሰረቅ አጣሽን ብዬ ህዝቡን ለሆን ያመል ወኪል ብዬ ጻፍኩላት ማለት ነው። እንደዛ ስላት ወላሂ እኔ አላህን እንደማትፈሪ አውቃለሁ፣ ነገር ግን በሶሻል ሚዲያ እንኳ ትንሽ ሰው ህዝብ የሚያቅሽ የምታውቂው እንድታፍሪ ፎቶሽን እለቅብሻለሁ ስላት እኔም አስይዝሻለሁኝ፣ እንደዛ ካደረግሽ ይኸው ኢቃማሽን ፎቶውን ሰውሬዋለሁ አስይዝሻለሁኝ፣ እንደዛ ካደረግሽ ብላ እዝታ ጻፈችልኝ፣ ላከችልኝ እንደሰወረችው ማለት ነው። እንግዲህ ኢቃማዬን አላየችም ነበረ፣ እኔ በእኔ ልብ አላየችም፣ ግን እሷ ግን አይታው ኑሯል። ብሬን ስታወራ ፈትሻለች፣ ደህና ፈትሻለች፣ እኔ አላየሁም።
ስንት ብር ነው የወሰደችው ከ5500 ድርሃምሽ ላይ? ሁሉንም እንዳለ አንድ ማለዎች ነው ልከሽ ብትገቢ። ለምንድን ነው ብር ይዘሽ መዳም ቤት የምትገቢው? ጠፍተሽ እንደምትሰሪ እያወቅሽ መክሰስ የብድር ብር ነበረ የራሴ አይደለም። እና ልላክልሽ ስላት ልጅቷንም በሰዓቱ ላኪ ብላ አስቸኩላኝ ተበድሬ ሁሉ ነበረ 5500 እጄ ላይ የነበረው ሀላስ ሞልቷል ውሰጂ ስላትኝ እሺ ነገ ዛሬ ያለች እጄ ላይ ተቀመጠ ማለት ነው። በጣም ያሳዝናል በእውነት። አሁን ለምን መሰለሽ አሁን ከከፊልሽ ሰርቀሽ ነው የመጣሽው ያንን ብር ትላለች ማለት ነው። እሷ ማንሳቷ ያኔ ይሄ ምልክት ነው ማለት ነው። ከከፊልሽ ከቀድሞ ከፊልሽ ሰርቀሽ ነው የመጣሽው አለችኝ። ይሄ ራሱ ማስረጃ ነው እሷ ለመውሰዷ ማስረጃ ተናዳ ነው እንደዚህ ያለች። ብሩ ለመኖሩ ማስረጃ መጀመሪያ ብር አለሽ ወይ የምትልኪው ለቤተሰብ ስትልሽ የለኝም ማለት ፕላን የጠየቀችሽ አንቺ የለኝም ማች። ስለዚህ ሰረቀች እና ከዛ ብር የለኝም ማለት ገባሽ? የሚያደርጉት የሚዩት አድርጉልኝ ሞዴሬት እና አሁን እንደው የምትለመን ከሆነ አስለምኛታለሁ በወንድሜ ልጅ። ግን እሷ ሰርቃኛለች ነው እያለች ያለ። አሁን የእሷን ስርቆት እንትን ለማለት ለመሸፋፈን እሷ ሰርቃኛለች። እሺ ሰርቃኛለች ካለች በቁርአን ትማልልኝ። ቁርአን ሳህል ለመጫወቻ አይደለም አላህ ያወረደልን፣ ልንቀራው ልንተገብረው ልንሰራበት ነው። ግን ሰርቃኛለች ካለች ትማልልኝ። እኔ አላህን እንጂ ምፈራ እሷን አይደለም። የእሷ ካሜራ እንኳ ተደቅኖ